አገልጋይ ነው። ሆኖም ደግሞ እግዚአብሔር ሂድ ወዳለበት ያለዳ ሰው ነው በእለቱ ላይ። የመጽሐፉ ጻፍ ራሱ ዮናስ እንደሆነ ነው መጽሐፍ ቅዱስ አዋቂዎች መናገሩ። ዮናስ ማለት እርግብ ነው የዋ ነው ይላል በሌላ ትርጉም። እና ደግሞ ዮናስ በጣም የዋይነት አለው፣ ልቡ ሩሩ ነው፣ መልካም ነገር አለው። እግዚአብሔር ግን አገሩ ላይ የጥፋት ነገር አለ ሂድ ወዳለበት ሳይት እምቢ ያለ አገልጋይ ነው እዚህ ቦታ ላይ። ይህ አገልጋይ ደግሞ ሂድ ወዳለበት አለመሄዳት እሱ ላይ ትልቅ ጉዳት ያመጣበት መጽሐፍ ነው። ጉዳት ነበር በሱ ላይ። እና ደግሞ በመርከቡ ላይ የነበሩ ሰዎች ሁሉ እየጮሁ እሱ ደግሞ ወንዶ በመርከቡ ክፍል ላይ ቢኖሩ ተኝቶ የነበረ ሰው ነው። ሰው ሲያለቅስ የተኛ ሰው ጠፋን ሲባል እሱ እንቅልፍ ልብ ላይ ገብቶ ሰው ውስጥ የተኛ አገልጋይ ነው። ከዛ በኋላ የመርከቡ አለቆች መጥቶ እሱ ወደ ተኛበት ክፍል ከወረዱ በኋላ ቀጣ ምን ነው እንድንጠፋ ታይታል፣ ተነስ አምላክን ምን አለ ጥራ የተባለበት ምዕራፍ ነው ይሄ። ዛሬ አምላካችሁን መጥራት ይሁንላችሁ። አሜን ተኮን አሜን። ያታገሙን ሰው ነካርግና ዛሬ አምላክህን መጥራት ይሁንልህ በሉ እስኪ። ወዲ አምላኩ ጮህ ለምን ተኝታል? እያለቀን ነው፣ መርከቡ ሊሰበር ደርሷል፣ ተነስ ባሉበት ሰዓት ላይ በጣም በሰው ላይ ብዙ ነገሮች ከሱ ላይ የቀራበት ነገሮች ነበሩ። እለት በተባለው ሰዓት ያልተነሳ ነው። ሆኖም አሁን ይሄ ነገር በማን ምክንያት እንደመጣ ማወቅ አለብን ብሎ በራሳችሁ በወሰኑ ሰዓት ላይ ደግሞ ጥበበኛው የመርከቡ አለቃ ጥበበኛ ነው። ደግሞ በዚህ ዘመን ላይ ሰዎች ጥበበኞች መሆን አለባችሁ። እያገለገላችሁ ጥበበኞች፣ እየሰራችሁ ጥበበኞች፣ እየወጣችሁ ጥበበኞች እና የእግዚአብሔርን ቤት እያገለገላችሁ ጥበበኞች መሆን አለባችሁ። ይህንን ሰው እሱ በሱ ምክንያት የመጣ ብሎ መርከቡ ላይ መወርወር ሲገባቸው ይታምናል እናደርጋሉ። ክብር ለጌታ ይሁን። ኢጣውን ባረጉ ሰዓት ላይ ቀጥታ ሄዶ በማን ላይ ወደቀ? በዮናስ ላይ ወደቀ። በጣም አደገኛ አገልጋይ ነው ዮናስ፣ አደገኛ አገልጋይ ነው። ከዛም በኋላ ሰዎቹ መፍራት በጀመሩ ሰዓት ላይ የራሱን አገልግሎት ሳይፈራ ደግሞ የገለጸ ጀግና ነው። አገልግሎቱን ቀጥታ ላይሱ ያስቀመጠ አገልጋይ ነው። እዛ ውስጥ ላይ ከነበሩ ሰዎች ይህ ነገር እንዴት መጣ? ይህ ምክንያት የመጣበት ምክንያት በኔ ነው። የራሱን ጥፋት ያመናል። በኔ ምክንያት ስለመጣ ሌላ ምርጫ የላቸው። ምን አድርጉ? ወደ ባህር ላይ ምን አድርጉ? አሉታ በኢየሱስም ዛሬ ከተጣልክበት ተነሳለህ። አሜን አሜን ባላታ አሜን። ጣሉ ባለው ሰዓት ላይ ከልቡ ነው፣ ከሙሉ ልብ በእግዚአብሔር የታመነ አገልጋይ ነው። ደግሞ ጣሉ ባለው ሰዓት እሱ ባህር ላይ ወደቀ። እግዚአብሔር ደግሞ ምኑን አዘጋጃ? ታላቅ አሳ ነባሪን አዘጋጃ። እግዚአብሔር ዛሬ ነገርን ያዘጋጃ። አሜን። ነካርግና እግዚአብሔር ነገርን ያዘጋጃ በሉ እስኪ። በሰው በጣም በቀስፈቱ ላይ አሳ ነባሪ መጣውና ዮናስን ተቀበለበት ትእዛዝ። እግዚአብሔር ራሱ ነው ያዘጋጃ። ለምን? የተጠራ ሰው ነው፣ ስሙ የወጣበት ነው፣ የእግዚአብሔር አገልጋይ ነው፣ ነብይ ነው። ስለዚህ ነብዩ በከንቱ ቦታ እንዳበላ እግዚአብሔር ምን አደረገ? አሳውን አዘጋጃ። በኢየሱስ እግዚአብሔር በሚትልበት መንገድ ሁሉ ምክንያት ያዘጋጃ። አሜን አሜን ብትልሻል። አሜን አሜን ማለት ይሁን ማለት ነው። ተስማምቻለሁ ማለት ነው። በህይወት ላይ ይህ የሚገለገለው እግዚአብሔር ቃል ያገኘኝ ማለት ነው። ሌላ ተንኮል አድርገህ እንዳታስብ። አሜን በል። አሜን ይሻላል። አሜን በል። አሜን። ስለዚህ በሰው ሰዓት ላይ አሳው ተቀበለ፣ ወሰደው፣ አስቀመጠው እና ደግሞ ሚገርም ዮናስ ምዕራፍ 1 ላይ ከእግዚአብሔር ፊት ኮብልሏል። ምዕራፍ 2 ላይ ደግሞ ንስሐ መግባት ጀመረ። ክብር ለጌታ ይሁን። በጣም የገረመኝ ቃል ነው በእውነት ይህ ቃል በጣም ነው ደስ የሚለው። 11 ቁጥር ላይ እግዚአብሔር አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ምን አደረገ? ተፋው። ዛሬ አንድ ነገር ልንገራችሁ። እምነት ላለው ሰው የተዋቀባችሁ በርከት ይተፋል። አሜን ጮይና አሜን በል። አሜን። የተዋቀ የተያዘ ነገርን ኮንትሮል አድርጎ ሰይጣን ይዞ ከሆነ ዛሬ ይለቃል። አሜን። ይብሱ ላይ ምን አደረገ? ተፋ አለ እግዚአብሔር። ደግሞ የሚገርም ቃል ነው። ምዕራፍ 3 ላይ ደግሞ በጣም የእግዚአብሔር ቃል ሁለተኛ ወደ ዮናስ እንስር መጣ። ተነስተ ወደዚች ወደ ታላቂቱ ከተማ ወደ ናናዌ ምን ሂድ፣ የሚነግርህን ስብከት ስበክላት አለው። ዮናስም ተነስቶ ወደ እግዚአብሔር ቃል ወደ ናናዌ ምን ሆነ? ሄዳ። ናናዌ 3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ያ መሃል ላይ ገብቶ ቀጥታ መጀመሪያ ምዕራፍ 1 ላይ እግዚአብሔር ያዘዘውን ስብከት ምን አደረገ? ጀመረ፣ መስበክ ጀመረ። ተመለሱ፣ እግዚአብሔር እንዲላል ይህ ከተማ ትገለበጣለች፣ ንስሐ ግቡ ይላል ብሎ መናገር ጀመረ። ሰዎች ሁሉ ማቅ ለበሰ፣ ተነሳ፣ በእግዚአብሔር ፊት ወደቀ።
እግዚአብሔርን መስማት በጀመሩ ሰዓት ላይ የእግዚአብሔር ክብር በምድሪቱ ላይ መውረድ ጀመረ። ዛሬ አንድ ነገር ልንገራችሁ። በዚህ ቀን በጳጉሜ 2 እድለኞች ናችሁ። እግዚአብሔር እንዲህ ብሎ ነው የሚናገረው። ዛሬ ተመለሱ፣ እግዚአብሔር መልካም ያደርጋላችሁ። ኢየሱስ ጌታ ነው። ተመለሱ፣ እግዚአብሔር መልካም ነገር ያደርግልሃል። አጠገብ ላይ ያለውን ሰው ነካግና ንቅንቅ አድርገህ ተመለስ፣ እግዚአብሔር መልካም ነገር ያደርጋል በሉ እስኪ። ዛሬ ለሚመለሰው መልእክት አለ። እግዚአብሔር አዲስ ነገር ያደርጋል። አሜን። ጃቲ ካፓራሽ ምን አደረጋል? አዲስ ነገር። እስኪ አዲስ ነገር በሉ እስኪ። የስብከተ ርዕስ እንደምኖ ተመለስ፣ እግዚአብሔር አዲስ ነገር ያደርጋል። አሜን። በምስክራን ወንጌል አማኞች፣ ቤተክርስቲያን አገልጋዮች፣ መሪዎች ተመለሱ፣ እግዚአብሔር አዲስ ነገር ያደርጋል። አሜን። ኢየሱስ ያድናል። በዛው ታም ላይ ቀጥታ ስብከቱ ራሱ ሰዎችን ማግኘት ጀመረ። እግዚአብሔር የተናገረው መልእክቱ በእነሱ ላይ መውረድ ጀመረ። እግዚአብሔር በቀጥታ መልእክቱ ሰዎቹን አድረስ ማድረግ ጀመረ። ስብከቱ ደግሞ በከፍተኛ ጨዋታ ነው ያደረገው። የሶስት ቀን መንገድ በጣም ሩቅ መንገድ ካይዳ በኋላ ተመለሱ፣ እግዚአብሔር እንደላ ናናዌ ምን ትሆናለች? ትገለበጣለች። በሶስት ቀን ተመለሱ ብሎ መናገር በጀመሩ ሰዓት ሰዎች ማቅ ለበሱ፣ በድረት ወደቁ። በዚህ ዘመን ላይ ሰዎችን በጣም በእግዚአብሔር ፊት ላይ የመሆን እድል ያሳጣው ነገር ምንድነው? ትዕቢት ነው። ሰዎች በእግዚአብሔር ፊት የመሆን ጊዜ አይሰጡም። ዋይ ለገ ኢን ሐሶዩ ዋይ አቶረሪ ሐሶዩ ዋይ ለገ እንዲደም ሐሶዩ ዋይ ወጮ ድምጽ መጨስ ሐሶዩ አንመላያሙ አንቆጠራ ኢኒ ሙለቤ አንተ ኢን አንኢሳው ትችታቂሞ ዮክመን ሎቃቆዶ ለበጋን ዋደባ ለቤ ደባሎ ማኖፊያ ቆዶለ በዚህ በሳውዝ አፍሪካ ላይ ያለው ደግሞ ስብከቱ ሁሉ ምንድነው? ተመለሱ የሚባል ስብከት ማይሰበክበት ሀገር የት ነው ቢባል ሳውዝ አፍሪካ አይደለም እንዴ? ልክ ነው አይደለም? ተመለሱ ንስሐ ግቡ የሚባል ስብከት የትኛውም እኔም ሌላ የመጣው አገልጋይ ሁሉ ያ ስብከት ከአንደበቱ የራቀ ነው። ተመለሱ የሚባል ስብከት የሌለበት ዘመን ነው። ዛሬ ትመለሳለህ፣ እግዚአብሔር መልካም ያደርጋል። አሜን። ጂሰስ አሜን ባላንተ። ስለዚህ ተመለሱ ማለት ሰዎችን ወደ እግዚአብሔር ሰዎች እንድታረቁ ማድረግ ነው። ይሄ ሰው ደግሞ ለሰዎች የንስሐ ስብከት ሊሰብክ ነው ሲሄድ ነበረ። በሄደበት ደግሞ የሚገርም ዮናስ ዋጋ የሰጠበት ገንዘብም አለ ሰው ነው ዮናስ። እዚህ ቦታ ላይ ሲናገር ምዕራፍ 1 ላይ ምንድነው አለ? እግዚአብሔር በባህር ላይ ታላቅ ነፋስ አመጣ ብሎ የተናገረበት በማን ምክንያት ነው? ይሄ ነፋስ መጣ ተናገራ። በማን ምክንያት መጣ? እስኪ በዮናስ ምክንያት መጣ በሉ እስኪ። ዛሬ በለና በአንተ ምክንያት በዚህ ሀገር ላይ ምን አይነት ነፋስ መጥቷል? አልታየም እንጂ እንደ ዮናስ ዘመን ነገሮቹ አልሆነም እንጂ ነፋሱ መጥቷል። ሰዎቹን አግኝቷል። ብዙ ሰዎች ተጋጭቷል። ብዙ ሰዎችን ነፋስ ጥሎ ሄዷል። አየር ላይ ወደቋል። ነፋስ ላይ ወደቋል። መንገድ ላይ ይቀርዋል። እየሰራ እንዳልሰራ ሰው ሰውነቱ ሁሉ በጣም ከእግዚአብሔር ክብር ከመይዳቱ የተነሳ ሰዎች ያልተቀየረበት ስንት ነገር አለ። አሜን አሜን። ትፈቅዱኛላችሁ? ጃኬቱን ላው ኢየሱስ ጌታ ገለጥነች ነው። በደንብ አድርገህ ያዝ። ሃሌሉያ። በደንብ አድርገህ ያዝና ንቅንቅ አድርግና እንጅበል እግዚአብሔር በሉ እስኪ። ዛሬ አዲስ ነገር ሊያደርግልህ በአጠገቤ በሉ እስኪ መጥቷልና ተዘጋጅ በሉ እስኪ። ዛሬ ለተዘጋጀ ሰው እግዚአብሔር አዲስ ነገር ያደርጋል። አሜን። በቃ በዛው ታም ላይ ቀጥታ የመጣበት ቃል እግዚአብሔር መጀመሪያ ዮናስ ባይደበት መንገድን ተቆጥቶ ደግሞ በተጣለበት እንድቃል አልፈቀደም። ለምን? ይወዳላ ነብዩ ነው። የእግዚአብሔር ክብር አለበት ነው። በሱ ምክንያት ብዙ ሰዎች የሚታርፉበት ነገር ስላለበት አሳውን አዘጋጀ። ባዘጋጀ የአሳ ነባሪ ወስዶ ዮናስን በሶስት ቀን ኃይል ሆድ ውስጥ ላይ ያስቀመጠና እግዚአብሔር ባዘዘው ቃል ወስዶ በየሱ ላይ ምን አደረጋ? ጠፋ። ዮናስን ከዛ በኋላ በእግዚአብሔር ፊት ንስሐ መግባት ጀመረ። ክብር ለጌታ ይሁን። ሁለተኛ ምዕራፍ የንስሐ አገልግሎት ነው። ኖራስ ተመልሻለሁ ይቅር በላኝ አለ። በሲኦል ሆድ ውስጥ ሆኜ ጮሁ፣ እግዚአብሔርን ሰማለ። ሲኦል ሆድ ውስጥ ምንድነው? ባይ ውስጥ ነው እና የዮናስ ሆድ ውስጥ ነው። እዛ ውስጥ ላይ በነበረው ሰዓት ከእግዚአብሔር ጋር መታረቅ ጀመረ። ሰዎች በቁመበት መሰማባት ካልጀመረ እግዚአብሔር ውስጡ ያስተምራል። እስኪ ውስጡ ያስተምራል በሉ እስኪ። ባላቴ ውስጡ ያስተምራል በሉ እስኪ። አሳምሞ ያስተምራል። ይኸውላችሁ ሰብሮም ሊያስተምር ይችላል። የያዝከውን ነገር ነጥቆ ወስዶም ሊያስተምር ይችላል። የተቀበሉ ሰው ዮናስን ምን አደረገ? ወሰደው። ወዴት? ወደ አሳ ሆድ ውስጥ። ከዛ ምን 3 ቀን ሙሉ የሚገርም ነው። አንተ ይሄን ግዙፍ ሰውን ዮናስ
ሄዶ በአሳ ሆድ ውስጥ ላይ 3 ቀን መቀመጥ ምን አይል ታምር ነው። ይሄ ኪሎ ነው ዋን ጫዋጭ ዋለው እንዴ አሜን ማን በይጋን ማይሶ ዮንታከኒ ፍተኩ ዮማን ነው ሞይሶ ሃሌሉያ አሜን። እግዚአብሔር ወስዶ ያስተምራል በሉ እስኪ አናጋርስ ወስዶ ያስተምራል በሉ እስኪ ወስዶ ያስተምራል ሲባል አንተን ጋሉ አይደለም ያለው ነገር ወስዶ ባዶ አድርጎ እግዚአብሔር ምን አድርጋል ያስተምራል። እስኪ ያስተምራል በሉ እስኪ ስንቶች ይዞ የለቀቁ ስንቶች አሉ። ከፍታ ላይ ወጥቶ የወረዱ ስንቶች አሉ አይደል? ከዛ በኋላ ታምሮ እንደገና አዲስ ሰው ሆኖ የተነሱ ስንቶች አሉ። እዚህ ውስጥም ሊኖር ይችላል፣ ሌላ ጋር ሊኖር ይችላል። ስለዚህ እግዚአብሔር የያዛችሁትን ነገር ወስዶ ሊያስተምር ይችላል። እግዚአብሔር ቀጥታ ዮናስን ወስዶ ሲኦል ሆድ ውስጥ አለበት። የት ነው? ቀጥታ አሳ ነባሪ ሆድ ውስጥ አስቀምጦ እግዚአብሔር አሽቆለቀቀ። ዛሬ ትታያለህ። ተመለስ መልካም ይሆናል። አሜን። እስኪ በሉ ተመለስ መልካም ይሆናል በሉ እስኪ መልካም እንደሆናችሁ ትፈልጋላችሁ? ተመለሱ። አሜን አሜን። ሳውዝ አፍሪካ ያላችሁት የቤተ ክርስቲያን አገልጋዮች የምትሰሩት ሰዎች ሁላችሁ ተመለሱ። እግዚአብሔር መልካም ያደርጋል። አሜን። ካልተመለስ እግዚአብሔር ዝም ብሎ ሜዳ ላይ እንድትኖር ያደርጋል። አሜን አይሶይ አሜን ተቆ አሜን አሜን። ዋይ ጫዋጫ ዋለው ቢሆን አሜን። ሳውዝ አፍሪካ የመጣንበት ነገሮች እዛ ስለተረፋ ነው ስለሌላ ነው? ተናገሩት። ስላለ ነው ስለሌላ ነው? ቢኖር ትመጣለህ። ማቸስ መኪና ኢትዮጵያ ላይ ያቁመት ትመጣለህ ወደዚህ እንደው መኪና መኖር ቀርቶ መኪና ከላይ ሲመጣ የሚሸሸ ሰዎች ነኝ። ውሽጪ መኪና መደን ገርኩ ኢኔሴ መኪና ግን ቦመና ከያሉ አንጋኒ ቦፓ ከነዋም በመኪናው አንያ በለ ክብር ለጌታ ይሁን። እግዚአብሔር በስንት ነገር እኛን ጎብቶናል። በስንት ነገር አይቶናል። በስንት ነገር ትልቅ ሰዎች አድርጎናል። እግዚአብሔር በስንት ነገር እኛን አቁሞናል። በእግዚአብሔር ምሕረት የቆመ ሰው ለእግዚአብሔር ክብር ያጨበጭባል። ሰላም ይመስል በስንት ነገር ካውል ዋታቆ ማይነተ ቆጣ ቤቼ ይበከተ ካውል ዋታቆ ሲማሌ ይበከተ አማጣቀም ነው ይበከተ አንጋዩ ሜሩ ይሰዋል ነው ሜሩ ምን ነው ታሪክ ሁሉ ያቆጣ መቶ ገጽ ደብተር ላይ እኮ ተጽፎ ያልቅ ያንተ ጉዳይ የኔም ጉዳይ በዛው ልክ። ክብር ለጌታ ይሁን። እግዚአብሔር የሚራት አምላክ እስኪ የሚራት አምላክ ነው በሉ እስኪ የሚራት አምላክ ነው። የሚገርም ቃል ዮናስ በጣም የንሳው ቃሉ ምዕራፍ 2 ቁጥር 3 ላይ በመከራ ሳለሁ ወደ አምላኬ ወደ እግዚአብሔር ጨው እርሱን ሰማኝ። በሲኦል ሆድ ውስጥ ሆኜ ጨው ጨዋታም ቃልን አዳመጣ። ወደ ጥልቁ ወደ ባህር ውስጥ ጣልኸኝ። ፈሳሾቹ በዙሪያ ነበሩ። ማይበልና ሞገድም ሁሉ በላይ አለፈ። እኔም ከዓይኔ ፊት ተጣልኩ። ይያ ምዕራፍ 2 ከቁጥር 3 ላይ ሲናገር የት ላይ ሆኜ በመከራ ሳለሁ ወደ ማን ጨው ወደ አምላኬ ወደ እግዚአብሔር ምን ሆነ ጨው አለ። አምላኬ ምን አደረገኝ? ሰማኝ። ዛሬ ያንዳንድ ሰዎች የዘመናት ጸሎታችሁ ይሰማል። አሜን 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 ተቆ አሜን። በመከራ ሳለሁ የባህር ሞገዶቹን በላይ ላይ አለፉ። ምኑ የባህር ሞገዶች ማይባል የሚገርም ነው። ደግሞ እኔ ሳር የሚባል ውሃ አጠገብ ላይ ያለው ሳሮች እኮ በጣም ረጅም ነው። ያ ሁሉ አንገቴ ላይ ተጠመጠነ። ክብር ለጌታ ይሁን። በዛው ሰዓት ሁሉ እግዚአብሔር ከኔ ጋር ነበር። አሜን አሜን። በኢየሱስም እግዚአብሔር ካንተ ጋር አለ። አሜን። ገደና የመች ለከተካ በየትኛውም ችግር ውስጥ እግዚአብሔር ከኔ ጋር አለ። በሉ እስኪ በየትኛውም ችግር ውስጥ እንድትናገሩ ፈልጋለሁ። ይህን ካወርን ኢየሱስ ሲንመጥር ይቆይ ለማታ ካወሩ ቁራማሮቤ ቱሰሮ ቁራማሮቤ ኡንቻ ኮበዮ ቁራማሮቤ ሆፒቻ ሆፓኖ ፓረን ኡንቻ ማሮቤ ጊናኖ ለብራቆ ተርባ ኮበዮ ኡፑሳ ማሮቤ ኢየሱስ ኪኒዮ አሜን። ማን ወጥቃት ባልን ይዮ ኡንቻ ማሮ ማን ወጥቃት ባለ ፓኪሶ ቁራታቶ ማን ወጥቃት ባል አራማያ ካይሩ ወጥሶ ቁርሱዋ ደባራኩሪ መሸሮ ዋክሮቤ ዋኪያማ ይቆሜ ኢሱሩ ጌታችን አምላካችን እሱ ነው። ሰው አንድ ትንሽ ነገር ሰጥቶ ሊናገር ይችላል። ክብር ለጌታ ይሁን። አሜን። ለጥቂት ጊዜ ረቶ አጠገብ ላይ ቆሞ ደግፎ በሪያ ብሎ የሚናገሩ ሰዎች አሉ። እግዚአብሔር ግን አድርጎ በሪያ ይል አሜን። ሚራሱን ሰጥቶ ግን ይቻላል። አሜን። የሚራት አምላክ ከኔ ጋር ነው። ምን አሜን ይላል። እሱ ነው አምላካችን፣ ሌላ ነገር አይደለም። በእግዚአብሔር ፊት ብቻ ነው።
ብዙዎች ወጥቃችሁ ተነሳችሁ እድለኞች ናችሁ እንኳን ተነሳ ከዚህ በኋላ የሚጥል ነገር አይኖርም አሜን አታምን ባል የሚጥል ነገር እንዳይኖር የሚያደርገው ማን ነው እግዚአብሔር እስቲ እግዚአብሔር ነው ማለት እግዚአብሔር አሳ ኦርስ ሆኜ ጫውካ ሲወስ የባህር ሞገዶቹ በላይ ላይ አለፈ ያንንም እግዚአብሔር ከኔ ጋር ነበር እግዚአብሔር ካንተ ጋር ነበር እግዚአብሔር ካንቺ ጋር ነበር እስቲ እግዚአብሔር ከኔ ጋር አለ በሉ እስቲ እግዚአብሔር አለ አንቺ ጋር አለ አሜን ወሮዩ አይ ማንሮ ወቦሶዩ አይ ማንጆ ኢት በለም ማዶሪያ አንገራ ኢየሱስ ይመናሜ ነው አሜን አዋሱን ኪያኖ ሱም ያፉራኩ መተሳቅሳም ኢየሱስ ምላታ አሜን አሜን ኢየሱስ አንገራ አሜን እስኪ መጣ ሐራራ ይመጣ ሐራራ ካውለን መጨሰካ አራቁ ገሞሩ ወጣላችኋል ግን ዋራማት ይወጣ ኢቶሉ ይዋል ዋራማት ይወጣ كبر لقيتها يوم اللي تشي وش تشي ما تقول لي سباري يبقى بوقتها كده ما توي ولا ندرك على قانون ما توي ما لو تكسر إيه قالوا كل شيء وش تشي يقولوا به إيه قالوا له اللي تشي ما وارين بتوي بس كي تعرف بتوي ولا هيد قد دايتا كده يكو وش عم وشوف إيه بيسولنا ما يسولنا إيه بيسولنا هين كده بيسولك إيه بيسولنا kadang nakal nakal ibito besa ile godita ibito besa ile ita goda ko bikine si bisola yuka aya antare bitero maina te mune na te wa magana muntite aya si bisola kiko tar mune na te odin nakal nakal munto besa ile apa dach goto ko ile mata yesus lombe amen angi mole Iwa ile mata iwa yolu maton gudan wele yolu maton gudan wele mune na teu munti teu mana ita mumu ni afata changa gokoyo aidele mune na teu isheo kiko kan mune na teu tarika ko alish muno ama urach ko tsade mu mulis muno badan bichwa sarawit mata ምን አረጋ ምን አረጋ በታተና ቆጣ ፍራተ ነው ኮኪ ቆጦ የሰደው ይተው ገበር ማን ቆሮም የሚበታተናችሁ ከዙሪያችሁ አሉ እንዳትጮው ናካርግና እንዳትጮይ ነገር አለ ከፍቴ ባሉስ ግን ዮኒቤ ካውላ ጎት ዮኒቤ ካውላ ዱትማን አረክማን ሌውቆ ይገግነት ማይለ ተቆጣ ዮሉ ኩራ እሺ እዚህ ሀገር ላይ ሚሰሩ ማንም ሰው መጥቶ ክሬት ያደርገው ምን ነው ቢዝነስ ባሉ ሾፕ ነው ባሉስ ግን እሺ ሃይ ኪኑ ሃንግላ ሞጨከሙ ደቱና ኪደቂ ኤባቲ ኮ ሾፕ ወይ ወለ ተውት ከ ወይ ኦን ሾፕ እንኪዱ ወይ ሾፕ በቃው ቋቀም ጋር ወይ ቋቀም ናካ ይበለም ሾፕ ነው ያኔ ኩቲቴ ማታከይ አይሻል ሳባካይ ሳቡኔ ማና ጨበጨቡ አሳባላ በጣም ገረመኝ ነገር ውሻዋ የመለሰች መልስ ጅቦቹ አያውን ከታሩ በኋላ የስጋን ከነከፍላቸው አስቀምጥሎ ለውሻ ትእዛዝ ሰጣ ማስታ ሃይሃይስስ ሎክሎክስስ አፈረፈርድስ ኤክሬስ ዲስ ውሽጭ አደገኛያ ወደሊቱ ኢታካማዩ ጎቲሽ ለሰገል ከበቀት ዲስሩ ኤቤዩ አማዳዋ ወይ ማይቆጣቆጣ ሙራኒያቴው ሃይቆጣም ጎቶ ኪንዋ ሞሶና ካሳታ ኩባልሽ ወደ ሞታ ሙኑን ማይወታ ሙኑን ወደ ሞታ ሙኑን ሃይዲ ካዳ ካጆራ ወደኔ ቢያን አንሰይታ አላሳመነም እንዴ ሲቲን ያሳመነ ነገሮች አሉ እዚህ ክብር ለኢየሱስ ይሁን ስለዚህ ዝምር ላይ ብዙ ነገሮች ይሸውዳል ካውላ ይወቁልዋ አየማ ማታክታ ኮረሰሰ ሉንገራሚ ነው ከያመነ መፋት ሎም ኢየሱስ ነው አሜን አንጊ ሞለ ካስታ ከይሞ ዋይ ኮሎ ለማታ ዋይ ኮሎ ካሳብ ወላ ማይቆታ ቆታን ኩማንች ካማንቾ ዮክ ደራው ነው ወርቻ ተቆታ ኤወሩ አፍሩኪስ ዋው ከመሸሩ ሃወሩ አፍሩኪስ ዋው ከመሸሩ ቱንሶራ አፍሩኪስ ዋው ከመሸሩ አሳሎ ወን ቁርጡ ለቻለ ጎዳው አፍሩኪስ ዋይ ናቶራ ለመሸሩ ዋይ ኢንተሚ መሸሩ ዋይ አቶራ ተሸጡ አቶራ ተከለሰ ፊሎ ነው ዋይ ሚራክል ኮሎ ደባደ መሸሩ አሜን ኢየሱስ ምን ትጥባላ ተካሆጋ ቆሎ ከማል ሚራ ተመዳዋሩ አሜን ቱሶ ማፉታ ከወጫቆሽ ማን አፎበነዮ አዳካ ፎበነዮ አማያ ፎበነዮ አባያ ፎበነዮ አማ ፎበነዮ እንት ተቆውጣት ማጨሰው
ገደሮ ነው አሜን አኖ ዮኮ ገደሮ ዮኮ እስኪ ገደሮ ኢየሱስ ኦኮ ይለ ገደሮ ዮኮ ኢየሱስ ሙሌ አይንቤ ዮኮ ኩሰጋር ወጮሳ ማርቾታ ቆጠር በዚህ ቃሉስ ያለው የእግዚአብሔር ኃይል ካንተ ጋር አሜን የማይተር ሰው ጥሎ ይላል እሱ ግን አይቀርም አሜን ሰው ከፍቶ ይላል እሱ ግን አይገፋም አሜን የተገፋውን ይሰበስባል እንጂ አሜን ዛሬ የተገፋችሁ በእግዚአብሔር ትታሰባላችሁ አሜን ይህን የሚያመጣው እግዚአብሔር ነው ገደል መጨመደካ ጋፊያ ሙምሊካ ወጣው ዋህና ነው ቆለ መጣ ይንጨመጨም ለእግዚአብሔር ኢየሱስ ጌታ አሜን እሱ የተገፋውን የሚሰበስብ ነው የተጣለውን የሚያቅፍ ነው ሰው የጣለውን ልጅ ነው እንደው እሱ ካለ አጥቆም አጥበላ እግዚአብሔር እስካለ ድረስ አጠገብ ላይ ኢየሱስ አለ አሜን አጠገብ ላይ ያለው ሰው ነካድማ ካንተ ጋር ኢየሱስ አለ ማለት ካንተ ጋር ኢየሱስ አለ ማን አለ ኢየሱስ አለ ካዮናስ ከእግዚአብሔር ጋር ሲነበር አልተናገረም እስከ ነበር አሉስ ነበር ማን ነበር እግዚአብሔር በጣም ተናገሩ እግዚአብሔር ከኔ ጋር ነበር አሉስ እግዚአብሔር ካንተ ጋር ነበር አሜን በእውነት አንድ መልእክት ልንገራችሁ ብዙ ቀን ጸሎት ያልተመለሰም የምትሉ ዛሬ በጣም በጸሎት የተመለሰው ሰው ታሪክ ነው እየተሰበከ ያለው አይደለም እንዴ ብዙ ጊዜ እግዚአብሔር ተናገረ ነገር ግን አልሆነም የምትሉ ለብዙ ቀን ዋጋ ከፈልኩ የምትሉ እግዚአብሔርን ዝም አለኝ ጥሎ አልፎ ሰው አይቀርም በሌላ የሚናገር ግማን አለ በአባት በኩል ወይ በእናት በኩል በዘር በኩል ግን በሌላ በኩል መጣ የምትሉ እርግማን አይደለም እግዚአብሔር ቃሉን እስከሚደርስ ነው እግዚአብሔር ዛሬ መጣ ነገርን ይዞ ይነሳል አሜን እግዚአብሔር እስኪመጣ ድረስ በቦታ ጠብቅ ጉብኝቱ ይመጣል አሜን እግዚአብሔር ይሁን ተቀመጥ ባለበት ቁጭ ነው የሰጠውን ያንቀሳቀስ እየሰረቃተን እግዚአብሔር ያንተን ነገር ይደምራል አሜን ለምንጨለካ ዋይሉ አሸሲዞ ቆለታ ዋይሉ አሸሲዞ አሜን ጌታ አሜን አሜን እሱ ነው ጌታ እስኪ እሱ ነው በሉስ እሱ ነው አማኝ እንደውታ ሰበክም መዝሙርም ይንጠጡ አሜን ይሄን ነው ጉዳይ ያልፋል ይመጣል ሰው ነው ማረገው ሰው ነው የሚያደርገው እግዚአብሔር ራሱ ቆና ለቆኔ ባይዘጋ እግዚአብሔር ካንተ ጋር አለ አሜን ለፋሪ ገደለ ወንጭ ገፈ ከፍላክና ሁሌ ጊዜ እግዚአብሔር ካንተ ጋር ነው ሁሌ ጊዜ እግዚአብሔር ካንተ ጋር አሜን ሆይ አሜን እግዚአብሔር አለ ምን ሰው ጮህ አሜን ይላል አሜን እሱ ነው ጌታ እስኪ ጌታ እሱ ነው ባሉስ ጌታ እሱ ነው እሱ እስካለ ድረስ ሁሉ ጊዜ ካንተ ጋር እግዚአብሔር አሜን አሁን እዚህ ቦታ ላይ ታመለስ እግዚአብሔር አዲስ ነገር ያደርጋል አሜን እንዴት አዲስ ነገር ካወደቅበት እግዚአብሔር ያነሳል አሜን አያነሳው ወይ ያነሳው እሱ የሚያነሳ ጌታ እሱ አምላካችን እሱ አባታችን ብዙ ጊዜ በእግዚአብሔር ፊት ሁሉ ጊዜ የሚፈራረሙ ሰዎች እግዚአብሔር ቀደም እንዳልኩም እኔ እኮ አስቀመጠኝ ጣለኝ ቀረው ይችላል የተደው እግዚአብሔር ለምን ተወከኝ የሚሉ ሰዎች እግዚአብሔር የሚተው አምላክ አይደለም አሜን አሜን እግዚአብሔር የሚተው አምላክ አይደለም እግዚአብሔር የሚተው አምላክ የሚጥል አምላክ የሚረሳ አምላክ አይደለም እግዚአብሔር ሁሉ ጊዜ ካንተ ጋር አሜን እስኪ ጌታዬ ካንተ ጋር አለ ወርስ ጌታዬ ካንተ ጋር በእናታችሁ እስኪ ከኑ ዋይ ለከምሲ ወሮ ዋይ ደከም ለከሙ ማላ ዋይ ሊነቴ ደረታ ሁሉ ማላ ዋይ ሊነቴ ይስመጣል ማን ነው ካንተ ጋር አለ እግዚአብሔር ነው ሳዊ ማን ነው ካንተ ጋር አለ እግዚአብሔር ኢየሱስ ጌታ ሃሌሉያ እሱ ካንተ ነው ኢየሱስን ነው በው አሜን አሁን እንዲህ በሉ አጠገብ ላይ ያልሰው ሰው ጸበቅ አድርጋችሁ ያዙና ፊቱን ተመልከቱ ፊቱን በደንብ ተመልከቱ የማይ ሰው ካለ እኔን እግዚአብሔር ሰው ዘለቃ እዛ መሃል ተቀላቀለ ብቻ ያረጋ መንፈስ ተመታይ ቆጭ መልከሰው ጋር ኢየሱስ ጌታ ይሄ ቦታ ደግሞ እኔን ጥያቄ ውስጥ ያስገባ ክብር ለጌታ ይሁን ስንት ወንበር ነው ያለ ስንት ነው እዚህ ስምንት ነው ስድስት ሰባት ወር እና ስምንት ሰው ነው እንዳለ ነው እዚህ ማለት ነው ማጥማት ባለ ለገኝ መኮሪ መስፈር ከያለ እዚህ ጋር ግቡ ኢየሱስ ጌታ አገልጋይ ዳቆንም ነው ሁሉ ነገር ነው የሚሰራው አሻም እንዴ ይሻላል እንዴት ባዶ ኢየሱስ ጌታ ያዝ አጠገብ ላይ ያለው ሰው ፊቱን ተመልከቱ
ገደል መንጂ ኢልሞላ ቆይ ክልል ገደታ ከወጨካ እግዚአብሔር በመስገ እግዚአብሔር ኢሎ የሚክሳዮን የተጣሉትን አንስቶ ሰው የሚያረግ ነው በረስኪ